ለከት በምረቱ በሸርነቱ በመሃላችን ተገኝቶ እንዲያስተምረን እንዲመክረን የሱ ፍቃድ ይሁንልን። ዋቀዮን አቦታ ከኛን ከንበርሲሴ አቦታ ከኛን ከንጎርሴ ኢሳንትስ ከኒሜ ኑይኒስ አከኑ በርሲሱ አከኑ ጎርሱ አከኑ ተሙ እያማፊ ዛራላዋ ከኛን ነው ፊያታው አሜን ምናልባት ኮርሲ ጉያ ጋፋ ክምጠታ በርኑ ከሰቲ ስርነው ማማ የምከን የፍጥረታት ስርዓት ወደሞ ስርነ ፍጥረቲ ሰጀኑ ጃለቲ ወንቶታ በረጫት ቱሬ ኦቦሌቲንቴኛ ዋንጋሪ ዋንባየ ነው ይሳት ቱርቴ ይችላል ፍጥረት ማለት ምን እንደሆነ በብዙ መንገድ ነገረችን ማለት ነው። እንግዲህ ባጭሩ ለማየት ስነ ፍጥረት ስንል በሁለት ቃል እንደምናገኘው ቃሉ ይነግረናል። ስነ ምለው ማለት ሰናይ አማረ ውብ ሆነ መልካም ሆነ ከሚለው የግስ ግስ ሲሆን ማማር ድምግባት ክንውን ተብሎ ይተረጎማል ማለት ነው። እንግዲህ ስነ የምትለች ሁለቱ ፊደል በዚህ ልክ ስትተረጎም ፍጥረት የሚለው ደግሞ ወደ አራት ትርጓሜዎች እንዳለው ተምረናል ማለት ነው። እንግዲህ ፍጥረታት ማለት ደግሞ ፈጠረ ሰራ አደረገ አዘጋጀ ከሚለው የግስ ቃል የወጣ ሲሆን የተፈጠረ የተገኘ ፍጡራን ተብሎ ይተረጎማል። ሁለቱ ሲገናኙ ደግሞ የፍጥረት ማማር የፍጥረት ክንውን የፍጥረት ገጽታ የሚለው ትርጓሜ ይሰጣሉ ማለት ነው። እንግዲህ የስነ ፍጥረት ትርጓሜ ነው ማለት ነው። ሁለተኛ ፍጥረት ማለት በአጠቃላይ በሰማይም በምድርም በባህሪም በየብስም ያሉትን ሁሉ የሚያሳይ ክፍል ነው ማለት ነው። ሶስተኛ ፍጥረት ማለት ህይወት ያላቸው ህይወት የሌላቸው ረቂቃን ግዙፋን በአይን የሚታዩ በአይን የማይታዩ በሰማይ የሚኖሩና በምድር ላይ የሚኖሩ ተብሎ ይመደባሉ ማለት ነው። አራተኛ እና የመጨረሻ የስነ ፍጥረት ትርጓሜ እግዚአብሔር አንድ ጊዜ ፈጥሯቸው ምንም ታድሶ ሳያስፈልጋቸው ሳይነዋወጡ ሳይፈራረሱ እንደተፈጠሩ ጸንቶ የሚኖሩ ፍጥረታት ተብሎ ይጠራሉ ማለት ነው። ይሄ የስነ ፍጥረት ትርጓሜ አባቶቻችን ያስቀመጡልን አባቶቻችን ያስተማሩልን ትምህርት ነው ማለት ነው። እንግዳስ እነዚህ ፍጥረታት ለምን ተፈጠሩ? የፍጥረታት ዓላማስ ምንድነው? ወይስ እንዲሁ በዋዛ በፈዛዛ የመጡ ናቸው? ለምለው ደግሞ አይደለም። በዋዛ በፈዛዛ የመጡ ሳይሆን በዓላማ ነው የተፈጠሩት። እግዚአብሔር እንደውም ከሰው ልጅ አስቀድሞ ፍጥረታትን ፈጥሯል። ለምን? የሚያስፈልጉበት የሆነ ዓላማ ስላለው ማለት ነው። አንደኛ መላእክትና ሰው ልጅ የተፈጠሩት ምን እንደሆኑ ነው? ሰውና መላእክት ስሙን ለመቀደስና ክብሩን ለመውረስ ነው። ተመልከቱም ይመናል እኔና እናንተ የተፈጠርነ እኔና እናንተ እንዲሁ መላእክት ጭምር የተፈጠረው አንደኛ ስሙን እንድንቀድስ ነው። ይትባረክ እግዚአብሔር አምላካችን የተባረከ ነው እንድንል ስብሐት ለእግዚአብሔር እንድናቀርብ በስሙ እንድንቀድስ በስሙ እንድንዘምር በስሙ እንድናወድስ ነው የተፈጠርነው። መላእክቶችም እንደዛ ነው። አዎ በሰማይ መላእክት ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው እያሉ ያመሰግናሉ። ከዚህ ውጪ ያሉ ፍጥረታት ከሰውና ከመላእክት ውጪ ማለት ነው ከሰውና ከመላእክት ውጪ የተፈጠሩ ፍጥረታት አንደኛ ለምግበ ስጋ ነው፣ ሁለተኛ ለምግበ ነፍስ ነው። ከዚህ ውጪ ያሉ ደግሞ የእግዚአብሔር ስራ ድንቅና አስገራሚ መሆኑን ለማሳየት እየሰማችሁት ነው። ከሰውና ከመላእክት ውጪ የተፈጠሩ ፍጥረታት አንደኛ ለምግበ ስጋ ነው፣ በስጋችን የምንመገበው እህሎችን ፍራፍሬዎችን ለማለት ነው። ለምግበ ነፍስ ይላል ለነፍሳችን የሚሆንልን የምናገኝበት ስጋው ደግሞ የሚዘጋጅበት ከእህል ነውና እንደዚሁ ለነፍሳችን የሚሆንልን ቤተክርስቲያን የምትሰራው ከእንጨት ነው። እንጨት በዕለተ ሰኑስ የተፈጠረው ፍጥረታት ውስጥ አንዱ ነውና
ስለዚህ ቤተክርስቲያን የሚሰራው በእንጨት ነው። ቤተክርስቲያን የሚሰራ ከድንጋይ ነው። ቤተክርስቲያን ደግሞ የምታስፈልገው ምግበ ስጋችን ነውና እንደዚሁም ለነፍስ ይላል። ነፍስ የምትኖረው በቃለ እግዚአብሔር ነው። ቃለ እግዚአብሔር ሰማያዊ ቢሆንም የተጻፈበት ወረቀት ግን ምድራዊ ነው። ወረቀት ከእንጨት የተሰራ ነውና ለዛ ነው። ሁለተኛ ነው። ከዛ ውጪ ያሉት ፍጥረታት ደግሞ ይለናል። ከዚህ ውጪ ያሉ ፍጥረታት ደግሞ ምንድነው? የእግዚአብሔርን ስራ ድንቅና አስገራሚ መሆኑን ለማሳየት ነው። የእግዚአብሔር ስራ ምን ነው? ድንቅና አስገራሚ ነው። እጾብ ድንቅ ነው ያስብላል። ምድርን በውሃ ላይ ያጸና፣ ሰማይን ያለ ምሰሶ የዘረጋ፣ ከዋክብትና ጨረቃዎችን ፀሐይ ሳይጋጩ ሳይጣሉ በየሰዓቱ በየደቂቃ ሲያፈራርቅ፣ ዝናማትን ወቅቱን ጠብቆ ሲያዘንብ፣ ንፋሳትን ወቅቱን ጠብቆ ሲያነፍስ፣ እነዚህ ሁሉ እግዚአብሔር እጾብ ድንቅ ነው የሚያስብል ነገር ነው ማለት ነው። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። እንግዲህ ይሄ ባለፈው የተማርነው ትምህርት ነው። ተመልከቱ። እግዚአብሔር በ6 ቀናት ውስጥ 22 ፍጥረታትን ፈጥሯል። ስንት ነው የፈጠረ? 22 ፍጥረታት ተፈጥሯል። ይሄማው ክርስቲያን ይሄን ካላወቀ እውነትን እምላችሁ እግዚአብሔር ማወቅ አይችልም። የሰማችሁ አዳም ቀደም ብሎ የመጣ ሰማይና ምድር ነው። ሁሉ እግዚአብሔር ራሱ ሰው ሲፈጥረው አዋቂ ሰው ፈላስፋ ነው። ሰው ፍልስፍና ይችላል። የሆነች ነገር መርምሮ ሊደርስበት ይችላል። የሆነች ነገር አድርጎ እንዴት ይችላል ማለት ከብቶች መስራት አይችሉም። ይችላሉ እንዴ? ወራላችሁ ይላችሁ ከሁሉ ፍጥረት የሚበልጥ ፍጡር ነው ማለት። ይሄ ከየት መጣ? እነዚህን እኔን ቀደም ብሎ እንዲደርስ ማለት በዚህ እነዚህ እሱ በዝርን አካል ሔዋን የሆኑና አይሞራ ያላቸው ድግደሚ ከነከስ ዝራቱ ታፊ ሰሙ ከንቀበን ዘሬኛ በረበራ ከንዝራተን መቃሳ ቁልቁሌስ ሱዳን መነሳኪ ሰበረበራ ወርን ዝራተን ከን ያዱ ደንዳን ከን ዱበቱ ደንዳን ከን ዱቢሱ ኡመመ ድግደሚ ለመኬሳ ኡመመ ለመቆፋ ጀቹን ድግደምኒ ሳኒ ማለዳ ጀቹን ግዙፍ ናቸው ማለት ነው። አይምሮ የላቸውም፣ የማሰብ እንትን የላቸውም ማለት ነው። ሕያዋን አይደሉም፣ የሚጠፉ ናቸው፣ የሚበሰብሱ ናቸው። እየሰማችሁት ነው? ከሰውና ከመላእክት በቀር ሁሉም ቀሪና ጠፊ ናቸው። እየሰማችሁት ነው? በዕለተ ሥሉስ የተፈጠሩ አይጻዎች በዕለተ ረቡዕ የተፈጠሩ ከዋክብትና ጨረቃዎች በዕለተ ሐሙስ የተፈጠሩ በውሃ ውስጥ የሚኖሩ እንስሳዎችና አውሬዎች እንደዚሁም በዕለተ ሰኞ የተፈጠረ ሰማይ ጠፈር ውቅያኖስ ሐኖስ እነዚህ ሁሉ የሚጠፉና የሚያልፉ የሚበሰብሱ ናቸው። ሚመናን
የሰውና የመላእክት ክብር ከሁሉ ፍጥረታት የሚበልጥ ነው። ከቃሉ ጋር ናቸው። እሱ ከሁላችን ጋር ይሁን። ይሁላችሁ እመሞተ ድግደሚ ለማንጅረን ኬሳ ከንከበዝ ጉዳ ቀቡ ከንጅሬኛ በረበራ ቀቡ ከንዱሄ ነፍኔ ከንቢዮን ኛኔ ከንኩፌ ነፍኔ ኡመመ ለመ ቆፋዳ ኡመመ ለማን ኬሰዩ እኒ ቶኮ ዱአዩን ቀቡ ንኩፍሰቱ እምቤላው እንፎዶ ኔሩሙ ንሳንሱን ኤርጋሞታዳ ilmi namaa ni nyaata ni dhuga ni uffata ni fuudha ni dhalcha sanyii bakka ni buusa jireenya hamma lafa kana irra jiru wantoota lafarra kana jiran hunda isaanii hooggana wantoota inni jiraata warri jireenya hin qabne kana gaafa hoogganu garuu akka jireenya isaatti itti fayyadamuuf kennameefi jechuudha. Eewlachu beelladoonni kan nuuf kennaman kaansaani akka ilmannee dhugnu kaansaani foonsaani akka nyaannuuf kaansaani kan ittiin qonnuuf kan uumaman biqiltoonni kaansaani siree hojjisiifannee akka irra ciisnuuf kaansaani musiisni akka irra ta'eef kan uumaman kaansaani immoo mana ijaarranne akka ittiin jiraannuuf kan ከዚህ ውጪ ሌላ ትርጉም የላቸውም ማለት ነው። ለሰው ልጅ የተፈጠሩ ናቸው ማለት ነው እነሱ እግዚአብሔር ሰው ልጅ ሳይመጣ ለሱ የሚያስፈልገው ነገር አዘጋጅቷል ማለት ነው። ይሰማችሁት ነው። ለዛ ነው ዛሬ ሕፃን ልጅ ሲወለድ ይውላችሁ አሁን ትውልዱ መውለድ አይፈልግም እንጂ እግዚአብሔር ያ ሕፃንን ሳይፈጥር በፊት በእናቱ ማህፀን ውስጥ ሳይቋጥር በፊት ለዛ ሕፃን የሚያቷን አምጥተው ይሰማችሁት ለሱ የሚበቃ ተፈጥሮለታል ማለት ነው። የሰውን አይበላ ግን ዛሬ ማሳደግ አንችልም ሀብት የለም ንብረት የለም እያልን ልጆችን ሳንወድ ብዙ ተራዙ የሚሮጥ ትእዛዝን ጥሰን እንኖራለን ማለት ነገር ግን ያንዳንዱ ሰው የሚያኖረው እግዚአብሔር ነው ማለት ነው። ለዛ ነው እንግዲህ ከነዚህ ከ22ቱም ፍጥረታት ሕያዋን የሆኑት ናቸው ማለት ነው። እነማን ናቸው? መላእክትና ሰው ልጅ ብቻ ነው። መላእክቶች ስለምንድን ነው የማይወዱ ለምንድን የማይዋለዱ ካላችሁ ብዙ ተባዙ ለአዳም ብቻ ነው የተሰጠ ለምድራውያን ብቻ ነው የተሰጠ ለሰማያውያን ብዙ ተባዙ አልተባለም። እነሱ መጀመሪያም ሲፈጥረው ብዙ አድርጎ ነው የፈጠረ ማለት ነው። መላእክቶች እልፍ አይላፋት ናቸው። እርገሞኒ ባኢንሳኒ ለኮብሰን ቀበል ይሰማችሁት ነው። ቁጥር ራሱ ይላችሁ ለኮስ ጀልቀበ ቀበል ዱመቀባ ስለኮሳ ዜሮ ወደ ዱመንቀ አሁን ጋራ ነገር ሲ እያን ጀልቀበ ቀብዲ ማለ ሄኑማ ዲምቴር ለኮስ እርገሞታ አከሰችው የመላእክት ቁጥር የለም ማለት ነው። አልተቆጠሩም። ማወቅ የሚችለው አንድና አንድ እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። ነገር ግን በነገድ የተቀመጡ አሉ። እሱ በኋላ የምንማረው ይሆናል። እንግዳስ የመላእክቶች ነገድ እንዴት ነው ካለ በኋላ የምንማረው ይሆናል። ሌላ እንዲሁም ከሌሎች ፍጥረታት ተለይቶ ትእዛዘ እግዚአብሔርን በመተላለፋቸው ውርቀት ያጋጠማቸው አዋቂዎች ባለ አእምሮ ሆኖ የተፈጠሩ መላእክትና የሰው ልጅ ብቻ ነው ማለት ነው። ይሄም ከመላእክት ወገን የመላእክት አለቃ ዲያብሎስ ነው። ከሰው ወገንም ደግሞ የሰው ልጅ ሁሉ ማነሻ ሆነ አዳም ነው ማለት ነው። ይሰማችሁት ነው። እግዚአብሔር እነዚህ ፍጥረታትን ከፈጠረ በኋላ እነዚህ ሁለቱ ፍጥረታት ለየት አደረገና አንድም ለመላእክት ነው ሁለተኛ ለሰው ልጅ ነው። ምን አላቸው? ህግ ሰጠ። ሴራ ከኔፍ የሰጠው ህግ አድርግ አታድርግ ነው። ከመላእክት ውስጥ የመላእክት አለቃ የነበረ ዲያብሎስ ነው። ሱም የመጀመሪያ ስሙ ሳጥናኤል ይባላል። ከተፈጠረ በኋላ ጥፋት አጠፋ። ባጠፋ ጥፋት እግዚአብሔርን ስለካደ
እሱ የተፈጠረ መላእክት ሆኖ ስለሆነ እሱ ደግሞ የፈለገ እግዚአብሔር መሆን ፈለገ። እዛ በኋላ ተፈረደበት፣ ከሰማይም ተወረወረ። አልተጸጸተም፣ ንስሐም አልገባም። እሱ ብቻ አይደለም፣ ምን ሰውም ተሳስቷል። አዳምም ተሰርቷል። አትብላ የተባለ ዕፀ በለስን በልተዋል። ያልበደለስ ማን አለ? ሁሉም በእግዚአብሔር ፊት ሁሉም በድለዋል። መላእክትም ሆኑ በድለዋል። ሰው ልጅም ሆን በድለዋል። ይኸውላችሁ ከመላእክት ያልበደሉም አሉ። ለመጀመሪያ ጊዜ የበደለ ቢኖርም የበደለ ከመሃላችሁ ሲወጣፋ ግን ያሉት አልበደሉምና ከሰው ልጅም የበደለ አለ። ያን ጊዜ የመጀመሪያ ጊዜ አዳም ቢበድልም ሁለተኛ ጊዜ ግን የበደሉም አሉ ያልበደሉም አሉ። ቅዱሳኖች አሉ። እነ ሄኖክ፣ እነ ኤልያስ፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት አልበደሉምና በዛ ልክ ደግሞ የበደሉ አሉ። በድሎ ንስሐ ሳይገቡ ሳይጸጸቱ የሞቱ አሉና እነሱ የዲያብሎስ ሆኖ ተሰጥቷል ማለት ነው። ይኸውላችሁ እንግዲህ እነዚህ የአፈጣጠሩ መንገዶች እንዴት ነው ነገሩ። የዛሬ ትምህርታችን የሚሆነው ይሄ ነው። የአፈጣጠር መንገዶች አካታኢቲ ኡመሞኒ ኡመማን ሲገምቱ እስቲ ሁላችሁም ገምቱ። ባላችሁበት ቦታ እንዴት ነው እግዚአብሔር እነዚህ ፍጥረታትን የፈጠረ? ይህንም የእክል ምድር ላይ የኢትዮጵያ ምድር ላይ ብቻ እኮ አይደለም ፍጥረታት፣ በአሜሪካ፣ በአውሮፓ፣ ዓለም